በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ በኪሩቤል ላይ የምትቀመጥ በክብር ደመና ራስህን የምትጋርድ በልብስህ ዘርፍ መቅደስህን የምትሞላ የክብርና የምስጋና ባለቤት ቅዱስ አምላካችን እግዚአብሔር ሆይ በሕይወታችን ሁሉ ፍጹም ቸርነትህን መልካም ጥበቃህን እያበዛህ ስለጠበከን በአባትነት ፍቅርህ ምሕረትንና ይቅርታን እያበዛህ በዕድሜያችን ላይ ይህንን ጊዜ ስለጨመርክልን ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ለገናናው ስምህ ይሁን። አትፍራ አትሞትም። መጽሐፈ መሳፍንት ምዕራፍ 6 ቁጥር 23። ቅዱስ አምላካችን ገናናው እግዚአብሔር በፈቀደልን መጠን በዚህ በዛሬው የትምህርተ ወንጌል መርሃ ግብራችን አብረን የምንመለከተው የቅዱስ አምላካችን የእግዚአብሔር ቃል ክፍል ነው። በዚህ ቃል ውስጥ እግዚአብሔር ለሕይወታችን የሚረባውን መንፈሳችንን የሚጠግነውን ሕሊናችንን የሚያጽናናውን የበረከት ድምፁን ያሰማናል። ይህንን ቃል ይህንን የእግዚአብሔር መልእክት በዚህ ስፍራ እንደዚሁም ደግሞ በተለያየ ቦታ ሆናችሁ የምትሰሙ እግዚአብሔር በውስጣችሁ ያለውን እየተመለከተ ሕሊናችሁን በበረከት እንዲጎበኝ መልካም ፈቃዱ ይሁንልን። ይህ ቃል የእስራኤልን የመከራ ዘመን ከምናነብበት የመሳፍንት የአገዛዝ ታሪክ አንዱ የሆነውን የጌዴዎንን ዘመን ታሪክ ያስነብበናል። እግዚአብሔር የእስራኤልን ልጆች ከግብፅ ምድር በጸናች እጅ በበረታችም ክንድ እንደታደጋቸው የእስራኤል የጉዞ ታሪክ የዘጸአት መጽሐፍ በስፋት ይተርክልናል። የእስራኤል ልጆች በግብፅ ምድር በመከራ በስቃይ አስከፊ በሆነ የባርነት ሕይወት ራሳቸውን በጉስቁልና እየመሩ ድምፃቸውን በልመና እምባቸውንም በእግዚአብሔር ፊት ሲያፈሱ ከቆዩ በኋላ እግዚአብሔር ዘመኑ ሲደርስ እግዚአብሔር ወቅቱ ሲፈጸም የምሕረት እጁን ሊዘረጋ የይቅርታ ዓይኑንም ሊከፍትላቸው በወደደበት ጊዜ ወደ ባሪያው ወደ ሙሴ እንዲህ የሚል ቃልን ይዞ ነበረ የመጣው። የሕዝቤን ጩኸት ሰምቻለሁ፣ ልቅሷቸውንም አይቻለሁ፣ ላድናቸውም ወረድኩ። ስለዚህ ና ወደ ሕዝቤ ወደ እስራኤል እልክሃለሁ ወደ ግብፅ ምድር ብሎ ነበረ ሙሴን የጠራው። በኦሪት ዘጸአት ምዕራፍ 3 ከቁጥር 7 ጀምሮ እንደምናነበው በዚህ አይነት ርኅራሄ በዚህ አይነት ምሕረት እግዚአብሔር ባሪያውን ሙሴን ልኮ የፈርዖንን መንግሥት በ10 ታላላቅ መቅሰፍቶች አስጨንቆ ሕዝቡን ከታደገ በኋላ እግዚአብሔር እነዚህን ያወጣቸውን ሕዝብ የታደጋቸውን የርስቱን ወገኖች በታላቅ ጥንቃቄ ከመራ በኋላ ባረፉበት ምድር ላይ አንድ ቃል ኪዳንን ሰጥቷቸው ነበር። በሕጉ ቢሄዱ በዘመናቸው ሁሉ ቢፈሩት እንዴት አይነት በረከት፣ እንዴት አይነት ምሕረት፣ እንዴት አይነት ይቅርታ እንደሚያደርግላቸው ቃል ሲገባላቸው በዚያው መጠን ደግሞ ባይፈሩት የተከበረ ስሙንም ባይፈሩ የተመረጠ ቃል ኪዳኑንም ሊጠብቁ ራሳቸውን አሳልፈው ባይሰጡ ለጠላት እንዴት አሳልፎ እንደሚሰጣቸው እንዴት ባለ ቅጣትም እንደሚቀጣቸው በዘሌዋውያን መጽሐፍ እንዲህ ብሎ ነበር የነገራቸው። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 14ን ስንመለከት እንዲህ ይላል፣ ነገር ግን ባትሰሙኝ እነዚህንም ትእዛዛት ሁሉ ባታደርጉ ሥርዓቴንም ብትንቁ ትእዛዜንም ሁሉ እንድታደርጉ ቃል ኪዳኔን እንድታፈርሱ ነፍሳችሁ ፍርዴንም ብትጸየፍ
እኔም እንዲህ አደርግባችኋለሁ። ፍርሃትን፣ ክሳትንም፣ ዓይናችሁንም የሚያፈዝ ሰውነታችሁንም የሚያማስን ትኩሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ፣ ጠላቶቻችሁም ይበሉታል። ፊቴንም አከብድባችኋለሁ። ይህ እግዚአብሔር የሚወዳቸው ልጆቹ ፊታቸውን ከሱ ቢያዞሩ የሚወዳቸው ልጆቹ ፊታቸውን ከርሱ ቢያዞሩ በምን አይነት ቁጣ ወደ እነርሱ እንደሚመጣ ምን አይነት የቅጣት ነገር እንደሚያመጣባቸው በግልጽ የነገረበት ቃል ነው። ምንም ይሄ ቃል ቢነገራቸው ምንም እግዚአብሔር እንዲህ ባለ የጸና ማስጠንቀቂያ ልጆቹን ቢመክርና ቢያስጠነቅቅም እስራኤል በዘመናት ፊታቸውን ከእግዚአብሔር ዞር ማድረጋቸውን አልተውም። አሁን በዚህ የትምህርታችን ርዕስ የምንመለከተው ታሪካቸው የሚያስነብበን በዚህ በመሳፍንት ዘመን እግዚአብሔር እንዴት ላለ መከራ፣ እንዴት ላለ ባርነት፣ እንዴት ላለ ክፉ ግዞት አሳልፎ እንደሰጣቸው ነው የሚያሳየን። ይህም የሆነው ያለ ምክንያት እንዳልነበረ የሚተርክልን የዚህ የመጽሐፈ መሳፍንት ታሪክ ምዕራፍ 6 ቁጥር 1 እንዲህ ይለናል። የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ሠሩ ካለ በኋላ እግዚአብሔርም በምድያም እጅ 7 ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሣ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ። እስራኤልም ዘርን በዘሩ ጊዜ ምድያማውያን አማሌቃውያንም በምሥራቅም የሚኖሩ ሰዎች ይመጡባቸው ነበር፣ በእነርሱም ላይ ይሰፍሩ ነበር፣ እስከ ጋዛም ድረስ የምድሪቱን ቡቃያ ያጠፉ ነበር ይላል። ይህ ታሪክ የሚያሳየን እግዚአብሔር በዚህ በዘሌዋውያን መጽሐፍ ሕጌን ባትጠብቁ፣ ፍርዴን ባታደርጉ፣ ቃል ኪዳኔን ለማክበር ራሳችሁን አሳልፋችሁ ባትሰጡ፣ ደግሞም ብትንቁኝ፣ ከተዛዜ ዞር ብትሉ እናንተን የምቀጣበት ቅጣት ይሄ ነው ብሎ በግልጽ የተናገራቸውን ማስጠንቀቂያ ያሳስበናል። አሁን እስራኤላውያን ክፉ ሥራ ሠሩ ነው የሚለው የዚህ የምዕራፍ 6 ቁጥር 1 የመጀመሪያ ቃል። ስለዚህ ፊታቸውን ከእርሱ ስላዞሩ ለጠላት አሳልፎ ሰጣቸው። 7 ዓመት ሙሉ በምድያማውያን የመከራ ግዛት ውስጥ እንዲሆኑ አደረጋቸው። ዘር ትዘራላችሁ፣ ጠላቶቻችሁ ይበሉታል ነበር በዘሌዋውያን መጽሐፍ ያስጠነቀቀው። አሁን ዘር ይዘራሉ፣ እነሆ ጠላቶቻቸው ቡቃያውን ሁሉ ያጠፋሉ፣ ይመጡባቸው ነበረ ይላል። አሁንም እስራኤል መጮህ ጀመሩ ይላል። አስቀድሞ እንዳደረጉት በግብፅ ምድር እንደሆነባቸው ወደ እግዚአብሔርም እንዳለቀሱት ዘመን እስራኤል በእግዚአብሔር ፊት አለቀሱ ይላል። መጽሐፈ መሳፍንት ምዕራፍ 6 ቁጥር 7 ላይ እንዲህም ሆነ ይላል። እንዲህም ሆነ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮኹ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ ይላል። ክብርና ምስጋና ለገናናው ስሙ ይሁን። ምሕረቱ ሰፊ የሆነ እግዚአብሔር በበደሉት መጠን ባሳዘኑት መጠን ቁጣውን የማያዘገይ እግዚአብሔር ፊታቸውን ወደ እርሱ ዞር ሲያደርጉ በልቅሶ በዋይታ በእንባ በንስሐ በበደለናል ይቅር በለን የሚል የምህረት ጥየቃ ድምፅ ወደ ፊቱ ሲቀርቡ ምሕረቱን ሰፊ የሚያደርግ እግዚአብሔር በመከራቸው ሲጮኹ ነቢይ ላከላቸው። በምድያም ምክንያት የእስራኤል የጩኸት ድምፅ ወደ ጸባዖት ዙፋኑ ሲመጣ ነቢይ ላከላቸው። ያ የላከላቸው ነቢይ እግዚአብሔር የሚላቸውን እግዚአብሔር ያደረገላቸውን በጠላቶቻቸው ፊት እንዴት እንዳከበራቸው ያን በጠላት ፊት ያደረገላቸውን ዘመን ዞር ብለው እንዲያዩ እንዲያስተውሉ እንዲህ የሚል ቃል ተናገራቸው። እንዲህም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነት ቤትም አስለቀቅኋችሁ፣ ከግብፃውያንም እጅ ከሚጋፋችሁም ሁሉ እጅ አዳንኋችሁ፣ ከፊታችሁም አሳደድኋቸው፣ አገራቸውንም ሰጠኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጣችሁባቸውንም የአሞራውያንን አማልክት አትፍሩ አልኋችሁ። እናንተ ግን ድምፄን አልሰማችሁም ይላል እግዚአብሔር አለ።
በእርግጥ አልሰሙትም። ይህ ሁሉ መከራ ምንጩ ምን እንደሆነ ቢያስተውሉት ከእግዚአብሔር መራቃቸው እንደሆነ እንዲሰማቸው ያለፈ ታሪካቸውን አመጣ። ምን ይሆን እግዚአብሔር በዘመናችን ያደረገልን? ምን ይሆን ዛሬ ልናስተውለው ያልቻልን? መከራችን የጋረደብን፣ ችግራችን የሸፈነብን የእግዚአብሔር ቸርነት እኛ ልናስተውለው ያልቻልን። ትላንትናና ትላንት ወዲያ እግዚአብሔር በሕይወታችን ታላቅ ጥንቃቄን አድርጎ በጠላት ፊት ሞገስ ይሆን። የሚጋፋችሁን ተጋፋኋል፣ የሚጣላችሁን ተጣላኋል። ስለ እናንተ እኔ ቀድሜ ወጣኋል። ሰልፋችሁን እኔ ተሰለፍኋል፣ ውጊያችሁን እኔ ተዋጋኋል። በእናንተ ምክንያት ራሴን አሳልፌ በፊታችሁ ቆምኳል። ይህንን ነበር የረሱት እስራኤላውያን። እግዚአብሔር ለነርሱ እየተዋጋ የወረሱትን ምድር ያንን የበረከት ዘመን ነበር የዘነጉት። ይህንን እግዚአብሔርን ነው በብዙ ነገር የለወጡት። ይህንን እግዚአብሔርን ነው በተስፋቸው ውስጥ ይዘውት ሊጓዙ ያልቻሉት። ስለዚህ እግዚአብሔርን በረሱት መጠን መከራ በእነርሱ ላይ መክበድ ጀመረ። ምድራቸው የጠላት ሆነች። ታሪካቸው ተበላሸ። ዘመናቸው የመከራና የልቅሶ ሆነ። በጠላት ፊት አጎንብሰው መሄድ ጀመሩ። ምን ይሆን እየሆነብን ያለው ነገር? ምንድነው በሕይወታችን እያስተናገድነው ያለው? ለምንድነው ደስ ብሎን ልንመላለስ ያልቻልነው? እንዘራለን፣ ቡቃያችን ለምን ምርታማ አልሆነም? የኢትዮጵያ ሕዝብ ከ80% በላይ ገበሬ ነው ይባላል። ነገር ግን እነሆ ሆዳችን ባዶ ነው። ድህነት ነው የምንመለከተው። አለመጥገብን፣ ረሃብ ነው የሚወራው። ፈረንጆቹ ሲሳለቁብን ረሃባችንን አረንጓዴው ረሃብ ይሉታል፣ ግሪን ፋሚን ይሉታል። ምድሪቱ አረንጓዴ ናት አትሰሩም ሲሉን እኮ አትጠግቡም፣ መጥገብ እየተቻለ ያልጠገበች ምድር ሊሏት። እግዚአብሔርን ዘንግተነዋል። ያደረገልንን እግዚአብሔርን ረስተነዋል። በጠላት ፊት ሞገስ የሆነንን እግዚአብሔርን ረስተነዋል። ኢትዮጵያ ቀዳሚ ታሪክ ያላት አገር ናት ብለን እንደምናውጀው በእርግጥም እንደሆነችው እንደነበረችው የስልጣኔ ፈርቀዳጅ ናት ብለን እንደምናውጀው በእርግጥም እንደሆነችው እንደነበረችው ዛሬ ልትሆን ለምን አልቻለችም? ዝርግፍ ጌጧን እግዚአብሔርን ረሳች። በአምላክ ፊት ታምና መቆም አልቻለችም። እጆቿን ወደ እግዚአብሔር ትዘረጋለች የተባለች ምድር እጆቿ በየአቅጣጫው መዘርጋት ጀመሩ። እርሱን ስንረሳ የሚያደርገው ነገር ደግሞ ይሄው ብቻ ነው። ፊታችንን ከእርሱ ስናዞር ሊያደርግ የሚችለው ያስጠነቀቀንም ይሄ ብቻ ነው። ክብራችሁን ከእናንተ ላይ እወስደዋለሁ። ቡቃያችሁን የሚያጠፉ ጠላቶች ልኩባችኋል። አፍራችሁ እንድትሄዱ አደርጋችኋለሁ። ተሸማቀቅን። ኢትዮጵያዊነት እፍረት እስኪሆን ድረስ በጠላት ፊት፣ በባዕድ ፊት፣ በሚያውቁንም በማያውቁንም ፊት በክብር እንዳልተገለጥን ዛሬ ኢትዮጵያዊ ነኝ ብሎ ማውራት ሀፍረት እስኪሆን ድረስ ተሸማቀቅን። እግዚአብሔር ቀና ያድርገን። በዚህ በዘሌዋውያን መጽሐፍ ምዕራፍ 26 ቁጥር 13 ላይ የባርነታችሁን ቀንበር ሰብሬአለሁ፣ ቀና ብላችሁ እንድትሄዱ አድርጌያችኋለሁ ይላል። አሁን እስራኤላውያን ከምድያም ልጆች ለመደበቅ ዋሻ ይቆፍሩ ጀመር፣ ጉድጓድ ይምሱ ጀመር። ራሳቸውን ለመሰወር በገዛ ምድራቸው እነሆ ፍርሃት በውስጣቸው መጥቶ ጠላቶቻቸው እንዳያዩአቸው እጃቸው ጸና። የጠላቶቻቸው መከራቸው በዛ። አሁን እስራኤላውያን በታላቅ ፍርሃት በጠላት ፊት መራመድ ካለመቻላቸው የተነሳ ዋሻዎችን እያበጁ ተደበቁ ነው የሚለን መጽሐፍንት መጽሐፍ። በእርግጥ የመከራ ዘመንን እንዲህ ነው ያሳለፉት እስራኤላውያን። በዚህ ብቻ አይደለም። በሰቆቃወ ኤርምያስ ምዕራፍ 5 ቁጥር 5 ላይ ኤርምያስ እግዚአብሔርን ያ የመከራ ዘመናቸውን እንዲመለከትላቸው በእንባ ያሳስበዋል። እንዴት አድርገው እንዳሳለፉት እንዲህ ነበረ በእግዚአብሔር ፊት መከራቸውን የገለጠው። አሳዳጆቻችን አንገታችን ላይ ናቸዋል። እስቲ ከቁጥር 1 ጀምረን የሰቆቃው መጽሐፍን ስንመለከት የሚለንን እንስማ። ኤርምያስ እንዲህ አለ፣ አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንንም እይ። ርስታችንን ለእንግዶች ቤታችንም ለሌሎች ሆን። ድሃ አደጎችና አባት የሌለን ሆነናል። እናቶቻችን እንደ መበለቶች ሆነዋል። ውሃችንን በብራችን ጠጣን፣ እንጨታችንንም በዋጋ ገዛን። አሳዳጆቻችን በአንገታችን ላይ ናቸው።
አሁን ምድያማውያን አንገታቸው ላይ ቆመዋል። በጠላቶቻቸው ፊት ቀና ብለው መሄድ አልቻሉም። ብራችንን በዋጋ እንጨታችንን በገንዘብ ገዛን፣ ውሃችንንም በዋጋ ጠጣን። ያለ ዋጋ የሚሆን ነገር ምንም የለም። ምድራችን የበረከት ምድር ነበረች። ሁሉን ነገር በቀላል የምናገኝባት ምድር ነበረች። ዛሬ ያለ ዋጋ የሚገኘው ምን ይሆን? ያለ ዋጋ የምናገኘው ነገር እንዲሁ በቀላሉ ለኛ የሚረባንን ለመውሰድ የትኛውን እርምጃ ተራመድን? ሁሉን በዋጋ ገዛን አለ ኤርምያስ። እኛ ደክመናል አለ እዚህ ሰቆቃው መጽሐፍ ላይ ደግሞ እረፍትም የለም። ደክመናል፣ ድካሙ በስቷል፣ ግን ለማረፍ እረፍት የለም። ጊዜው የለም ለማረፍ፣ የሚያሳርፍ ነገር የለም። ይሄንን ዘመን ነው ጌዴዎንንና እግዚአብሔርን የምንመለከትበት በዚህ ቃል። በዚህ አስከፊ ዘመን፣ በዚህ አስቸጋሪ ዘመን ጌዴዎን ምድያማውያንን ፈርቶ ጉድጓድ ውስጥ ተደብቆ ባለበት ዘመን እግዚአብሔር ወደ ጌዴዎን መጣ ይለናል መጽሐፍ። ጌዴዎን የወይን መጥመቂያ ጉድጓድ ውስጥ ምድያማውያንን ለመደበቅ እዚያ ውስጥ ገብቶ ስንዴ ይወቃ ነበር ይላል። የፍርሃት ታሪክ ምን የማያስከትለው ነገር አለ ወይ? ስንዴ የሚወቃው አውድማ ላይ ነው። ጉድጓድ ውስጥ ወይን ብቻ ነው የሚጠመቀው። መከራ ሲበዛ፣ ጭንቅ ሲበዛ የማይሆንን ነገር እንደማይሆን ነው የምናደርገው ነገር ሁሉ ነው ግራ የሚገባን። አሁን አውድማ ትቶ ጉድጓድ ውስጥ ስንዴ ለመውቃት ገባ። የችግር ዘመን ምን የማያስደርገው ነገር አለ? ምድያምን ከመፍራቱ የተነሳ፣ ጠላቶቹን ከመፍራቱ የተነሳ ስንዴ ሲወቃ እንዳያዩት፣ እብቁ ጠላት እንዳይጠራበት፣ አውድማውን ሲያሄድ ጠላት እንዳይመጣበት፣ ይሄን ያህል እንኳን ነፃነት አጥቶ በገዛ ምድሩ የወይኑ ጉድጓድ ውስጥ ገብቶ ስንዴ ይወቃል። ጉልበቱ በፍርሃት ይንቀጠቀጣል። ህሊናው በፍርሃት ዝሏል። ኮሽታ በሰማ ቁጥር ይበረግጋል። ሞት ዙሪያውን ከቦታል። ጠላት መጥቶ የሚገድለው ነው የሚመስለው። አትፍራ አትሞትም የሚለው የእግዚአብሔር የማጽናኛ ድምፅ የሚያስፈልገው ወቅት ነው አሁን ለጌዴዎን። እግዚአብሔር መልአኩን ላከ። የእግዚአብሔርን መልአክ ይለናል የመጽሐፍንት መጽሐፍ። የእግዚአብሔርን መልአክ መጥቶ በኦፍራ ባለችው ለአብዔዝራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዴዎን ከምድያም ለመሸሸግ በወይን መጥመቂያው ውስጥ ስንዴ ይወቃ ነበር። መጽሐፈ መሳፍንት ምዕራፍ 6 ቁጥር 11 ላይ ስንመለከት የእግዚአብሔርን መልአክ አሁን ወደ ጌዴዎን መጣና አንድ ነገር አለው። አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው። ቀና አለ ጌዴዎን። ለጌዴዎን አስገራሚ ድምፅ ነው። ለጌዴዎን የማይጠብቀው ድምፅ ነው። ጠላትን ፈርቶ አውድማ ሳይሆን የወይን ጉድጓድ ውስጥ ስንዴ እየወቃ ያለ ፈሪ ሰው አንተ ጽኑ ኃያል ሲባል እንዴት አይግረመው? እንዴት አይድነቀው? ብዙዎቻችን እኛ ራሳችንን የምናይበት አይን ባዶ አድርጎናል። እኛ ለራሳችን ያለን ምልከታ ተስፋ እንድንቆርጥ አድርጎናል። ራሳችንን ስናይ በርግጥም ባዶዎች ነን፣ ፈሪዎች ነን፣ ምንም ነገር የሌለን አቅመ ቢሶች ነን። ነገር ግን እግዚአብሔር እኛን የሚያይበት አይን አለ። ልጆቹ ስላደረገን በእርሱ ከአሸናፊዎች እንድንበልጥ ኃይሉንና ጸጋውን ከኛ ጋር ስላደረገ ጽኑዓንና ኃያላን ይለን። ጽኑና ኃያል ሰው አለው። ቀና አለና ተመለከተው። ቀጠለና ደግሞ እግዚአብሔር ካንተ ጋር ነው አለ። ለጌዴዎን እነዚህ ሁለቱም ቋንቋዎች ታላቅ መልእክት አላቸው። ሊተረጎሙለት ሊብራሩለት የሚያስፈልጉ ድምጾች ናቸው። እኔ ፈሪ ሰው ነኝ ነው የጌዴዎን ድምጽ። እኔ ፈሪ ጠላትን ፈርቼ ነው እዚህ ውስጥ የገባሁት። እኔ ነኝ ኃይለኛ፣ እኔ ነኝ ጽኑ። ምክንያቱም ጌዴዎን ራሱን ያውቀዋል። ምን ይሆን በውስጣችን ያለው? በርግጥም በብዙ ፍርሃት ውስጥ ማን ነው የማይፈራው? ዛሬ የእግዚአብሔር ልጆች ማን ነው ከሞት የተነሳ አንገቱን አደፍቶ የማይሄድ? የትኛው ነው ያለ ፍርሃት ራሱን እግዚአብሔር ላይ ጥሎ ተስፋውን አምላኩ ላይ ጥሎ በጽናትና በበረከት የሚመላለስ? ጌዴዎን ፈሪ ስለነበረ ቀና ብሎ አየው። ቀጠለና እግዚአብሔር ካንተ ጋር ነው አለ። አሁን ጌዴዎን ታሪኩን አሰበ።
እግዚአብሔር ካንተ ጋር ነው የሚለው ድምፅ እምባ የሚያሰኝ ትዝታ ውስጥ ከተተው። በዙሪያው እየሆነ ያለውን ነገር እንዲያስብ አደረገው። የወገኖቹ የእስራኤል ልጆች ሁኔታ ታወሰው። የጠላቶቻቸው ጠንካራ ክንድ ታወሰው። በወቅቱ ያሉበት ችግር ሁሉ ፊቱ ላይ መጣና ድቅን ሲልበት ቀና አለና የእግዚአብሔርን መልአክ አንድ ጥያቄ ጠየቀው። ጌታዬ ሆይ አለ። ጌታዬ ሆይ በርግጥ እንደምትለው እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ለምን ደረሰብን? እውነት ነው፣ የሚገርም ነው። እውነት ነው፣ ሁሉ ሊጠይቀው የሚገባ ጥያቄ ነው። አስተዋይነት የታከለበት ጥያቄ ነው። አባቶቻችን ስለ እግዚአብሔር ብዙ አላሉንም ወይ? ደመና ጋርዶ መና አውርዶ መገበን አላሉንም ወይ? ባህር ከፍሎ ጠላት ገድሎ ታደገን አላሉንም ወይ? አለት ሰንጥቆ ውሃ አፍልቆ አጠጣን አላሉንም ወይ? ያ እግዚአብሔር ካለ ይሄ ሁሉ ነገር ለምን እኛ ላይ ሆነ? እግዚአብሔር ከኛ ጋር ከሆነ አሁን የምናየው ችግር ሁሉ ለምን ከኛ አይወገድም? ለምን ጠላቶቻችን በረቱብን? ችግሩ መጣበት። በቃ ልንጠይቀው የሚገባ ጥያቄ እኮ ነው። እግዚአብሔር ከኛ ጋር ከሆነ ለምን ይሄ ሁሉ ደረሰብን? ኢትዮጵያ የእግዚአብሔር ሀገር ናት። እጆቿንም ወደ እግዚአብሔር ትዘረጋለች። እግዚአብሔር ከኛ ጋር ከሆነ ለምን ይሄ ሁሉ ሆነብን? ለምን ሕፃናቱ ያለ ወዳጅ ቀሩ? ያለ አሳዳጊ ቀሩ? ለምን ሽማግሌው ያለ ጧሪ ቀረ? ለምን በሽታችን አልፈወስ አለ? ለምን ድህነታችን አላበቃ አለ? ለምን ረሃባችን አልቆም አለ? ለምን መከራችን ምዕራፍ አጣ? ለምን አንጠይቅም? የእግዚአብሔር ልጆች ጠየቀ ጌዴዎን። እግዚአብሔር ከኛ ጋር ከሆነ ለምን ይሄ ሁሉ ደረሰብን? ለምን ከሰው ሁሉ የበታች ሆንን? ለምን የመጨረሻ የድህነት ምሳሌ ሆንን? ለምን ልንጠይቀው የሚገባ ጥያቄ። ለምን ወጣቱ ምሁሩ ከነዲግሪው ከነዲፕሎማው አልጋ ላይ ዋለ? ለምን ታላቅ ተስፋ የተጣለበት ዜጋ ኢምንት ሆኖ ቀረ? እናት ተስፋ እያደረገች ወገቧን አስራ አስተምራ ያሳልፍልኛል፣ ደሳሳ ጎጆዬን ቀና ያደርገዋል፣ ከሰው እኩል ያደርገኛል ብላ አይኗን የጣለችበት ተስፋዋ አበባዋ የሆነው ልጅ አይኗ እያየ ወደ መቃብር ለምን ይወርዳል? ለምን የእግዚአብሔር ልጆች በእንባ ልንጠይቀው የሚገባ ጥያቄ። ሽማግሌው እንደ ሌሎች ጓደኞቹ ትልቅ ተስፋ እያደረገ እኔም እድራለሁ እኩላለሁ ልጄን መርቄ ከቤቴ ሙሽራ አድርጌ አወጣለሁ እያለ ለምን የልጁን አስከሬን በምርኩዝ ወደ መቃብር ይዞ መጣ? ለምን ይሄ ሁሉ ደረሰብን? ለምን መከራችን ጫፉ አልገኛለ? ልናነሳው የሚገባ ጥያቄ ነው። እንዲህ ይመልስልናል የእግዚአብሔር ቃል። እናንተ ግን ድምፄን አልሰማችሁም። የእግዚአብሔርን ድምፅ አለመስማት ያመጣው ጣጣ፣ ለእግዚአብሔር አለመገዛት፣ እግዚአብሔርን አለማክበር፣ በሕይወታችን ለእግዚአብሔር ስፍራ አለመስጠት፣ የእግዚአብሔርን ድምፅ ለመስማት ራሳችንን አለማዘጋጀት፣ በሰማነውም የበረከት ጥሪው አለመመላለስ፣ ለእግዚአብሔር ክብር አለመስጠት፣ ራሳችንን በብዙ ነገር ማጠላለፋችን ያመጣው ጉድለት እንደሆነ የእግዚአብሔር ቃል ይመሰክርልናል። አሁን የሆነው ሆኗል። ነገር ግን ጌዴዎን አሁን የሆነው ሆኗል፣ እግዚአብሔርን ባለመፍራት የመጣው ነገር ሁሉ ፍጻሜ እንዲያገኝ ተነስና ውጣ ከዚህ ጉድጓድ ውስጥ አለው። ያውጣን እግዚአብሔር አምላካችን። አሁንም ከዚህ የሞት ጉድጓድ፣ አሁንም ከዚህ የመከራ ጉድጓድ፣ አሁንም ከዚህ የችግር ጉድጓድ፣ አሁንም ከዚህ ፍጻሜ ማህለቅት ከሌለው የሐዘን ጉድጓድ ሊያወጣን እግዚአብሔር ይጣራል። የሞት ደመና በዙሪያችን ቢከብም አትፍሩ አትሞቱም ይለናል እግዚአብሔር። እግዚአብሔር ይሄንን ድምፁን የሚያሰማን በሞት ፍርሃት ባሪያዎች ሆነን የተገዛን ቀና ብለን ድምፁን ልንሰማ ይገባል። ከፈራነው የፍርሃት ጉድጓድ ቀና ብለን ልንወጣ፣ ከእግዚአብሔርም ጋር ልንነጋገር፣ የጠሪያችንን ድምፅ ሰምተን መልስ ልንሰጠው የሚያስፈልግበት ወሳኝ ወቅት ላይ ነው ያለን። እግዚአብሔርን ልንሰማ የሚገባበት ወጣ። አሁን እግዚአብሔርን አስረስቶታል። ጌዴዎን የደረሰበት መከራ፣ በወገኖቹ ላይ የሚያየው ጭንቅ እግዚአብሔርን አስረስቶታል።
እኔ የእግዚአብሔር መልአክ ነኝ፣ ከእግዚአብሔር የተላኩ ነኝ ሊያምነው አልቻለም። ስለዚህ እባክህን እያለ ሙከራ አደረገ ጌዴዎን። እባክህን እኔ መስዋዕት ልሰዋ፣ እዚህ ጋር ጠብቀኝ፣ እማደርገውን ነገር እስካደርግ ድረስ እንዳትሄድ። እግዚአብሔር አብሮት መሆኑን እያረጋገጠ ነው። ብልህ ሰው ነው ጌዴዎን። እግዚአብሔር አብሮት ከሆነ ይህ መከራ ሁሉ እንደሚያልፍ ያውቃል። ነገር ግን እግዚአብሔር አብሮት መሆኑን ለማረጋገጥ ስለፈለገ እማደርገውን እስካደርግ ድረስ አትሄድ አለው። እስክትመለስ ድረስ እቆያለሁ አለ። ጌዴዎንም ገባ። የፍየልንም ጠቦት፣ የኢፍ መስፈሪያም ዱቄት፣ የቂጣ እንጎቻንም አዘጋጀ። ሥጋውንም በሌማት አኖረ፣ መረቁንም በምንቸት ውስጥ አደረገ። ሁሉንም ይዞ በአድባሩ ዛፍ በታች አቀረበለት። የእግዚአብሔር መልአክ ሥጋውንና የቂጣውን እንጎቻ ወስደህ በዚህ ድንጋይ ላይ አኑር፣ መረቁንም አፍስስ አለው። እንዲህም አደረገ። የእግዚአብሔር መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ሥጋውንና የቂጣውን እንጎቻ አስነካ። እሳትም ከድንጋይ ውስጥ ወጥቶ ሥጋውንና የቂጣውን እንጎቻ በላ። የእግዚአብሔር መልአክ ከዓይኑ ተሰወረ ይላል። አሁን በዚህ ሰዓት ጌዴዎን በእርግጥ ይህ መልእክት የእግዚአብሔር መልእክት እንደሆነ ገባው። እግዚአብሔር ከእርሱ ጋር አብሮት እንዳለ ገባው። ስለዚህ ደነገጠ፣ ስለዚህ ፈራ፣ ስለዚህ የሚሞት መሰለው። አሁን የጌዴዎን የታሪክ መጨረሻ መሰለው። በዚህ ሰዓት እግዚአብሔር አንድ ነገር አለ። በተስፋ ወደ እርሱ የመጣው እግዚአብሔር ይሄ የመከራ ታሪካቸውን ሊገለብጥ፣ በበረከት ሊጎበኛቸው፣ ከመከራ ሊያወጣቸው፣ ቀና ብለው እንዲሄዱ ሊያደርጋቸው፣ ለችግሮቻቸው ሁሉ መልስ ሊሰጥ የተገለጠው እግዚአብሔር አንድ ነገር አለው ጌዴዎንን። አትፍራ አትሞትም አለ። ሰላም ላንተ ይሁን፣ አትፍራ አትሞትም አለው። መጽሐፈ መሳፍንት ምዕራፍ 6 ቁጥር 23። አሁን ተነስተህ የእስራኤልን ልጆች ታድናለህ፣ የበለጠ ሥራ ትሰራለህ፣ አትሞትም አለው። አንሞትም የእግዚአብሔር ልጆች። እርግጥ ነው ከሆነብን ነገር የተነሳ ሞት ሸቶን ይሆናል። የሞት ጭንቀትን አዝለን ስለምንሄድ ሁላችንም ፈሪዎች ሆነናል። አልጋ ላይ ያለው የመከራ ቀኑን ይጠብቃል። በሕይወት የሚመላለሰውም የሞት ፍርሃት ልቡን እያስጨነቀው እያሸበረው ነው ያለው። ዞር እንበል ወደ እግዚአብሔር። አይዟችሁ አትሞቱም ይላል እግዚአብሔር። አትፍሩ አትሞቱም ይለናል እግዚአብሔር። ጌዴዎንን አትፍራ አትሞትም፣ የበለጠ ሥራን